እንግሊዘኛ መማር ከየት ልጀምር ብላችሁ ተጨንቃችሁ የምታውቁ ከሆነ ይሄ ቪዲዮ ለእናንተ ነው። እንግሊዘኛ ከየት ጀምራችሁ እስከ ድረስ ማየት እንዳለባችሁ ቀስ ብለን ስቴፕ ባይ ስቴፕ እናሳያችኋለን። የንግግር ክፍል በእንግሊዘኛ ምንድነው? part of speech አይደለ? so we call them parts of speech so ማንኛውም የንግግር ክፍል የሚጀምረው ከምንድነው? ከስያሜ ነው። የሰው ስም ሊሆን ይችላል፣ የእቃዎች ስም፣ የቦታዎች ስም፣ ብቻ ዋናው ስም ነው። so ስያሜን በምንድነው የምንገልጸው? name noun ኔም አሁን ስም ብቻ ነው የሚሆነው። ናውን ግን ስያሜ ነው። ሶ የቦታ ሊሆን ይችላል፣ የሰው ሊሆን ይችላል፣ የእቃ ሊሆን ይችላል። ብቻ ጀነራሊ ናውኖችን ማወቅ አስፈላጊ ነው። የናውን ብዙ አይነቶች አሉ፣ እነሱን ደግሞ እናያለን ማለት ነው። ኦልራይት ግን የምናየው in a separate video ነው የሚሆነው። ኦልራይት ሶ እነዚህን ደግሞ ተክተው የሚገቡ አሉ። ለምሳሌ አንተ ስም ማን ነው? ሚስተር ኤክስ ቢሆን ስም ከዛ እሱ፣ እሷ፣ እኔ፣ አንተ፣ አንቺ፣ እናንተ ምናምን ብለን እንድናወራ የሚረዱን አማርኛ ላይ ተውላጠ ስሞች አሉ። እነሱን ፕሮናውን እንላቸዋለን in English። ሶ ፕሮናውኖችን ማየት ይኖርባችኋል ማለት ነው። ግን ፕሮናውኖች ለምንድነው አስፈላጊ የሆኑት? እኔ ብቻ ሳይሆን እኔን፣ የኔ ብላችሁ ሁሉ በአማርኛ 3 ቦታ 4 ቦታ እንደምንከፋፍለው እንግሊዘኛም ላይ እንደዛ ተከፋፈሉ ስላሉ እነሱን አጥርቶ ማወቅ አስፈላጊ ነው ማለት ነው። ኦልራይት ከዛ በኋላ ደግሞ ማን አለ? አክሽንን የሚገልጽልን ወይም ድርጊትን የሚገልጽልን ቃል አለ። እሱም በአማርኛ ግስ እንለዋለን። what is ግስ in English? verb አይደለ? ለምሳሌ መብላት ቢሆን eat፣ መጫወት ቢሆን play so እንደዚህ አይነት ቃላቶችን verb እንላቸዋለን። እነሱን ማወቅ በጣም ግዴታ ነው፣ ምክንያቱም ስለ አክሽን ስታወሩ የሚረዳችሁ እሱ ስለሆነ ማለት ነው። ኦኬ ከዛ ስለ verb ካየን አንድን ሰው ስትገልጹ ለምሳሌ ረጅም ነው፣ አጭር ነው፣ ወፍራም ነው ምናምን ብላችሁ ታወራላችሁ። ያንን ሰው ሞር እየገለጻችሁት ነው። ያንን ስያሜ or noun ገላጭ የሆነ የስም ገላጭ የምንላቸው በአማርኛ ምን ይሆን? በእንግሊዝኛ ምን ይሆናሉ? adverbs adjective ናቸው። so adverbs verb ላይ ነው። እሱን ቀስ ብለን እናየዋለን። እነዚህን adjectives እንላቸዋለን። ለምሳሌ ረጅም ሰው እንዴት ማለት እችላለሁ? tall man or tall person, right? so tall አለ ረጅም which is the adjective፣ person አለ ስያሜው ነው ሰው which is the noun ማለት ነው። እነዚህን አጥርቶ ማወቅ በጣም ያስፈልጋል። ምክንያቱም ረጅም አጭር ምናምን ብቻ ሳይሆን ለምሳሌ ይሄ፣ ያኛው፣ እነዚህ፣ እነዛ ብላችሁ እንድታወሩ ሁሉ ስለሚረዷችሁ ማለት ነው። ኦኬ ከዛ adverb ሜንሽን አድርገሃል። adverb ምንድነው? adverb ማለት ቨርብን የሚገልጹ አይደለ? ለምሳሌ መሮጥ ቢሆን ምንድነው መሮጥ በእንግሊዘኛ? run አይደለ? ሶ በፍጥነት ሩጥ ስለ run quickly አይደለ? ሶ መሮጥ አለ፣ ዋናው ግስ አለ። ከዛ እንዴት ነው የምሮጠው? ቀስ ብዬ ነው፣ ፈጥኜ ነው ምናምን የሚለው ቨርቡ እንዴት እንደሚከናወን የሚነግሩን ምን አሉ? adverbs አሉ ማለት ነው። ሶ noun፣ pronoun፣ verb፣ adverb፣ adjective አሉ። 5 አይተናል። 8 ናቸው part of speechዎች። ከዛ በኋላ ምን አሉ? ሐሳብን ከሐሳብ የሚያገናኙ ቃላቶች አሉን፣ አያያዥ ቃላት የምንላቸው በእንግሊዘኛ ምን ይባላሉ? ነው conjunctions እንላቸዋለን። ሶ እነሱን ማወቅ አስፈላጊ ነው ማለት ነው። conjunction alright conjunctions ማለት አያያዥ ቃላት ናቸው። ለምሳሌ let's say ሳራ እና ዳዊት ቢሆኑ እንዴት ነው የምንላቸው? ሳራ and ዳዊት እንደዚህ አይነት ነገሮች፣ እንደዚህ አይነት and but so for እንደዚህ የሚባሉ ቃላቶች አሉ። we have conjunctions የምንላቸው ቃላቶች አሉ። okay so 1 2 3 4 5 6 part of speech ተናል። we have 2 more alright አሁን ደግሞ ቀጥሎ ምንድናቸው? መስተዋድድ የምንላቸው part of English አሉ። አማርኛም እንደዛው ማለት ነው። እነዚህ ደግሞ ለምሳሌ የኔ ትምህርት ቤት ከንትኔ ቅርብ ነው ወይ ከሷ አጠገብ ነው ምናምን ብላችሁ እንድታወሩ የሚረዷችሁ መስተዋድድ ምን ይባላሉ? preposition እንላቸዋለን። right prepositions ለምሳሌ ወደ ስራ እየሄድኩ ነው በለኝ እስቲ። I am going to work አይደለ? so አሁን መሄድና መስራት preposition አለ። preposition እዚህ ውስጥ to የሚለው ነው። alright to የሚለው ቃል ምን ይሆናል? preposition ነው። እየሄድኩ ነው ስራ፣ ወዴት እየሄድኩ ነው? ወደ ስራ እየሄድኩ ነው የሚለውን አያያዥ አዋደደላችሁ መስተዋደድ የምንለው ለዛ ነው። prepositions እነሱን ማወቅ በጣም ያስፈልጋል ማለት ነው። ለምሳሌ 7 ሰዓት ላይ እንገናኝ በለኝ። let's meet at 7 right so let's meet at 7 o'clock ሊሆን ይችላል ለምሳሌ። ስለዚህ let's meet እንገናኝ 7 ሰዓት ላይ ብለናል። so እንደዚህ የሚያዋድዱ የሚያገናኙ ቃላት ምን ይባላሉ? prepositions እንላቸዋለን። የመጨረሻው ፓርት አጋናኝ ቃላቶች ናቸው። አጋናኝ ስንል መጋነንን የሚገልጹ ማለት ለምሳሌ የሆነ የሚገርም ነገር ስታይ ምን ትላለህ?
ዋው። ሶ እንደዚህ አይነት ቃላቶች አንድ ላይ ሰብሰብ ብለው ኢንተርጀክሽን እንላቸዋለን። ኢንተርጀክሽን ዋው ኦ ማይ ጋድ ምናምን እንላለን አይደለ በተለምዶ። እነዚህን ማወቅ ምንድነው የሚጠቅማችሁ? ሀሳባችሁን በትንሹ ስሜታችሁን በትንሹ ለመግለጽ ይረዷችኋል ማለት ነው። so these are the 8 parts of speech። እነዚህን በደንብ አጥርታችሁ ካወቃችሁ በኋላ ቀጥሎ የምትሄዱት ምን ላይ ነው? ወደ ቨርቦች ነው። ምክንያቱም ማንኛውንም ድርጊት የምትገልጹት በምንድን ነው? በቨርብ ነው። የመጀመሪያው መሆንን የሚገልጽላችሁን ቨርብ ነው የምናወራው። ለምሳሌ እኔ አስተማሪ ነኝ። how do I say አስተማሪ ነኝ? I am a teacher። I am a teacher። አስተማሪ ነኝ፣ አስተማሪ ነው፣ አስተማሪ ናት ምናምን ብላችሁ ነው፣ ናት፣ ነኝ፣ ናቸው ምናምን ብላችሁ እንድታወሩ የሚረዷችሁ የመሆን ግሶች verb to be ይባላሉ እንግሊዘኛ ላይ verb to be። እነዚህ ቃላቶቹን ለማወቅ ነው የሚረዷችሁ። ምን ማለት እንደሆነ የቱ ጋር እንደምትጠቀሙት ትረዳላችሁ። ከዛ በኋላ ግን እነዚህ ብዙ ጊዜ ቅጥያዎች ናቸው እንጂ ሙሉ ሴንቴንስ መስራት አይችሉም። ሴንቴንስ የሚመሰረተው በምንድን ነው? you have your subject ሳብጀክቶቻችሁን ብዙዎቹን እዚህ ጋር ታገኛላችሁ። ድርጊት አድራጊውን ድርጊቱን አሁን የምናወራው ምን ላይ ደርሰናል? verb to be። ስለዚህ አስተማሪ ነኝ እንዴት ነበረ? I am a teacher። I am a teacher። እሺ እሷ ብትሆን she is a teacher። she is a teacher። እኛ ብንሆን we are teachers አይደለ? so is are የተለያዩ አይነት አሉ። እነዚህን ግዴታ ማወቅ አለባችሁ ማለት ነው። ምክንያቱም መሆንን የሚገልጹላችሁ ናቸው። ነገር ግን እነዚህ ነኝ፣ አስተማሪ ነኝ ስራችሁን ብቻ ሳይሆን ብዙ ነገር ደስተኛ ነኝ፣ ሌላም ነገር እንድታወሩባችሁ ይጠቅማችኋል። ኢትዮጵያዊ ነኝ ምናምን ብላችሁ እንድታወሩ ሁሉ ይረዳችኋል። እነዚህን አጥርቶ ማወቅ በጣም 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 አስፈላጊ ነው ማለት ነው። እነዚህን ካወቃችሁ ቴንስ አይከብዳችሁ ማለት ነው። ወደታች ስንወርድ ኦልራይት። ቀጥሎ ደግሞ ምንድነው የምናየው? we're going to see አለኝ እንዴት ማለት እንደምንችል። ለምሳሌ መኪና አለኝ እንዴት ማለት ይችላሉ? I have a car። I have a car። so አለኝ እንድትሉ የሚረዳችሁ ምንድነው? verb to have የምንለው verb ነው ማለት ነው። እሺ እሷ ብትሆንስ ኖሮ she has a car። she has a car ይሆናል ማለት ነው። so እነዚህን ማወቅ አለኝ እንድትሉ ይረዳችኋል። ግን ያላችሁ ነገር ቁሳዊ ብቻ ሳይሆን ምን ሊሆን ይችላል? ምሳሌ ቀጠሮ ሊሆን ይችላል። ቀጠሮ አለኝ እንዴት ነው የምንለው? I have an appointment። I have an appointment። ራስ ምታት አለኝ እንዴት ነው የምንለው? I have a headache። I have a headache። ስለዚህ ቺ verb to have አለኝ ብቻ ሳይሆን ቀጠሮ አለኝ፣ ህመም አለኝ ብላችሁ ሁሉ እንድታወሩ ነው የሚረዳችሁ ማለት ነው። so we have seen verb to be አይተናል። verb to haveን አጥርታችሁ ካወቃችሁ በኋላ ቀጥሎ የምትሄዱት ማድረግን የሚገልጽላችሁን verb ነው። እሱ verb to do እንላቸዋለን። ለምሳሌ how do you say ቤት ስራዬን እሰራለሁ? I do my homework። I do my homework አይደለ? እሺ እሱ ቢሆንስ ኖሮ he does his homework። he does his homework። እሺ ሰርተናል ቢሆንስ ኖሮ in the past we did our homework። we did our homework። so እነዚህ ምን ማድረግ ያስፈልጋል? ማንን ከማጋር ነው የምጠቀመው? እንግሊዘኛን ትንሽ ሸዋጅ የሚያደርገው ነገር ምንድነው? ሲንጉላር እና ፕሉራል ፕሮናውን የምንላቸው አሉ። ፕሮናውን ትዛላችሁ አይደለ? we saw them on the part of speech። ሲንጉላር ፕሉራል ብለን እንከፋፍላቸዋለን። እነሱ መከፋፈል ያስፈልገው ምንድነው? ቨርቦቹ የተለያዩ ስለሆኑ ነው። have እና has፣ do does did ብለን የምንከፍለው is are ብለን ለ3 ለ4 ለ5 ያሪኝ የከፋፈልን የምናየው ለምንድነው? ምክንያቱም ቨርቦች ምን ስለሆኑ ነው? ሲንጉላሪቲን ማሳየት ስለሚችል ነው፣ ነጠላ መሆናቸውን ማለት ነው። ራይት? ምክንያቱም የተለያዩ ፕሮናውኖች ስላሉን እንግሊዘኛ ላይ ማለት ነው። ኦኬ ሶ እነዚህ verb to be፣ verb to have፣ verb to do ከገቧችሁ አንድ የመጨረሻ የቨርብ አይነቶች አሉ። እነሱ ምን እንላቸዋለን? ሞዳል ቨርብስ እንላቸዋለን። ሞዳል ቨርብስ ማለት ገብተው ዋናው ቨርብ ለምሳሌ መብላት፣ ማውራት፣ መናገር፣ መጫወት ምናምን ቨርብ ነው የምንላቸው ብለናል። እነዚህን በተሻለ መልኩ መግለጽ የሚችሉ አጋዥ ቨርቦች ናቸው። እነዚህ verb to be፣ verb to have፣ verb to do አጋዥ ናቸው። ግን እነዚህ አጋዥ የሚሆኑት መቼ ነው? ቴንስ ላይ ስትገቡ ነው። ራይት? ግን ለብቻቸው መስራት ይችላሉ። እነዚህ ሞዳል ቨርብ ግን የተፈጠሩት ዋናው ስራቸው ምን ለማድረግ ነው? ዋና ቨርብን ለመርዳት ነው። ለምሳሌ እንግሊዘኛ እናገራለሁ በለኝ። I talk English። እሺ ቶክ ማውራት ነው። መናገር ይላያል። I speak English። I speak English እናገራለሁ ነው አይደለ? መናገር እችላለሁ አላልከንም። so how do you say መናገር እችላለሁ?
I can speak English. አሁን ስፒክ የሚለው መቻላችሁን ሊያሳይልን አይችልም። እንደምታወሩት ብቻ ነው የነገራችሁ። እችላለሁ ብላችሁ እንድታወሩ ሞዳል ቨርብ አምሳሌ ካን ያስፈልጋችኋል ማለት ነው። እሺ መደወል አለብኝ ስትል I have to call. I have to call or I should call እንደዚህ አይነት ሞዳል ቨርቦች ያስፈልጓቸዋል። should have to እሺ በኋላ ላይ ቤት ሄዳለሁ ስትለኝስ I will go later. I will go later አሁንም I go የሚሆነው እሄዳለሁ ነው አይደለ? መቼ ነው የምትሄዱት? ወደፊት የሚለውን የሚያሳየን ማን ነው? will የምትባላ ሞዳል ቨርብ ነው። የሞዳል ቨርብ አይነቶች በጣም ብዙ ናቸው። just as a highlight እንደዚህ ናቸው። እነዚህ በመጠቀም ነው ሴንቴንሶቻችሁን ስትራክቸራቸውን የምትቀይሩት ማለት ነው። ምክንያቱም እነዚህ further information ይሰጡናል ማለት ነው። alright so ቨርቡን ዋናውን ቨርብ መናገር የማይችለውን ነገር እነዚህ ገብተው ይናገሩልናል ማለት ነው። ሞዳል ቨርቦችን ካያችሁ በኋላ you can jump onto the tenses. ቴንስ ማለት ግን በጣም ቀላል ነገር ነው። ቴንስ ማለት means time plus action ማለት ነው። so ሁሉም ሰው ጊዜ ያለው ያ አክሽን መቼ የተከናወነው ነው? አሁን ነው? ድሮ ነው? ወይስ ወደፊት ነው የሚለውን አጥርታችሁ ካወቃችሁ you know English ማለት ነው አይደል? so አሁን ያደረጉትን ነገር አሁን እንዴት ነው የምንለው? አሁን simple present በሲምፕል ፕሬዘንት አይደለም የሚያወሩት። so what you're going to have to study ከዚህ በኋላ ምን ላይ ነው የምትሄዱት? simple present tense የምንለውን ነው የምታዩት ማለት ነው። alright simple present tense ለምሳሌ simple present tense ምን እንዲያወሩ ይደራቸዋል? በየቀኑ የሚያደርጉትን ልምዳቸው። እሺ ለምሳሌ በጠዋት እነሳለሁ በለኝ። I wake up early. I wake up early. I አሁን ምን አይነት ነው? ከፓርት ኦፍ ስፒች ምን ላይ ነው? I noun. ናውንማ የኔ ስም ነው። pronoun ነው። ሶ የኔ ስም ተክቶ የሚገባው ተውላጠ ስም pronoun እንላለን። wake up ምን አይነት ፓርት ኦፍ ስፒች ነው? action ስለሆነ ምንድነው? verb. don't say action, so we say verb አይደል? so pronoun አለን verb አለን። መቼ ነው የምነሳው? በጠዋት አይደለ? so የሚገልጽልኝ በተሻለ መልኩ እየገለጸልኝ ነው። so this is an adverb. so እነዚህን በመገጣጠም ነው ሴንቴንስ ምን መሰርተው ማለት ነው። alright እሺ በጠዋት መነሳት እችላለሁ በለኝ። I can wake up early. you see I can wake up early. I wake up early እነሳለሁ ነው፣ ግን መነሳትም እችላለሁ የሚለው ሞር በሞዳል ቨርብ እንገልጻለን ማለት ነው። simple present tense ለዚህ ነው የሚያገለግላችሁ። ግን simple present tense ለዚህ ብቻ ሳይሆን በጣም ብዙ ጥቅሞች አሉት። አሁን ይሄንን ማስረዳት ስለማንችል separate ቪዲዮ አለን፣ እሱን ገብታችሁ ታያላችሁ ማለት ነው። simple present tense ካዩ በኋላ ምንድነው የሚያወሩት? አሁን እያደረጉ ስላሉት ነገር አይደል? እኔ ምን እያደረኩ ነው? teach እያስተማርኩ ነው አይደል? so እንዴት ነው እያስተማርኩኝ ነው እንዴት ማለት እችላለሁ? I am teaching. አሁን ስለ continuous ስታወሩ present continuous tense ላይ ስንገባ ማን ይመጣሉ? የቅድሞቹ verb to beዎች ይመጣሉ ማለት ነው። verb to be አጥርታችሁ ማወቅ አለባችሁ የምንለው ለዚህ ነው። ምክንያቱም ቴንስ ላይ ተከትለዋችሁ ነው የሚሄዱት። I am teaching ከአይ ጋር ሁሉ ጊዜ የምትጠቀሙት am ነው። continuous የሚሆን ዋናው verb ምን ታሉታላችሁ? ing ይጨመርበታል። ግን present continuous ሁሉ ጊዜም ከማን ጋር ነው አንድ ላይ የሚሄደው? ከverb to beዎች ጋር ነው። ለዛ ነው verb to be መጀመሪያ ማወቅ ያለባችሁ። I am teaching አንተ ምን እያደረክ ነው? I am learning. I am learning ይሆናል ማለት ነው። እሱ እየተማረ ነው ቢሆን ኖሮ He is learning. እኛ እየተማረን ነው ቢሆን ኖሮ We are learning. so ፕሮናውኖችን ለይቶ ማወቅ ከዛ በኋላ verb to beዎችን ማወቅ በኋላ ላይ present continuous ላይ ይጠቅማችኋል ማለት ነው። alright present continuous ካየን በኋላ ወደ ምን መልሳለን? ወደ ኋላ። ቅድም አሁን present ብለን አይደለ? ወደ ኋላ ቢሆን ድሮ ቢሆን ምን ይሉታል? simple past ማየት ይጠበቅባችኋል ማለት ነው። simple past እሺ ለምሳሌ if you say ምሳዬን በላሁ እንዴት ነው የምትለኝ? I ate my lunch ነው የምንለው ማለት ነው። መቼ ነው ግን የበላኸው? ቆይቷል። how do you know እንደቆየ? ምሳዬን በላሁ ነው ያልኩ። do you have any idea መቼ እንደበላሁት? የለህም አይደለ? ምንም አይዲያ የላችሁ። ምሳዬን በላሁ መቼ? ላስት ዊክ ሊሆን ይችላል፣ ባለፈው ሳምንት፣ ያለፈው ሰዓት or ትላንትና you have no idea.
ሲምፕል ፓስት ለዚህ ነው ያገለግላችሁ። ሲምፕሊ ላለፈ አክሽን ማውራት ትችላላችሁ። ትላንትና ምሳዬን በላው ቢሆንስ ኖሮ I ate my lunch yesterday ይሆናል ማለት ነው። yesterday ምን አይነት ቃል ነው? it is an adverb. alright time adverb የምንለው የወርድ የፓርት ኦፍ ስፒች ታይፕ ነው ማለት ነው። ሶ አድቨርቦች ላይ ታችሁ ማወቅ በኋላ ላይ ቴንስ ላይ የሚከተላቸዋል ማለት ነው። you see I ate my lunch ሆነ ማለት ሲምፕል ፓስትን ካያችሁ ሲምፕል ፕሬዘንት ብለን ምንድን ነበር ያየነው? ኮንቲኒየስ አይደል? ሲምፕል ፓስት ብለን ፓስት ኮንቲኒየስ እናወራለን ማለት ነው። ቅድም እየበላሁኝ ነበር በለኝ። I was eating I was eating ሲምፕል ፕሬዘንት ኮንቲኒየስ ላይ verb to be ሲከተሉ ነበር አይደለ? ይሄ ፕሬዘንት ስለሆነ ነው። ፓስት ሲሆኑ was እና were ይመጣሉ። was እና were ምንድናቸው? verb to be ናቸው። ስለዚህ ቅድም እየበላሁ ነበር ምን ይሆናል? I was eating ምን? lunch right? so I was eating lunch ቅድም እየበላሁኝ ነበር የሚለው ይነግሯቸዋል ማለት ነው። as you can see was እና were የት እንደሚገቡ ማወቅ በጣም አስፈላጊ ነው ማለት ነው። ምክንያቱም ምን ላይ ተከትለዋችሁ ይመጣል? ፓስት ኮንቲኒየስ ላይ ተከትለውን ይመጣል ማለት ነው። እሺ ቆይ እዚህ ጋር እንዳለ ምሳ ቁርስ አልበላም ልማዴ ባይሆን ቁርስ አልበላም እንዴት ነው የምለው? I will not eat breakfast እሺ ይሄማ ወደፊት አልበላም ነው። አሁን ልምዴ ነው ስለ I eat my breakfast ብያለሁ። አሁን አልበላም ከሆነስ? I won't eat እሺ አሁን won'ትም እኮ የዊል ኖት ነው ያደረከው። just calm down just hear me. I eat my breakfast ማለት ሁሉ ጊዜን ቁርሴን እበላለሁ ነው። this is in the simple present. ቁርሴን አልበላም ይሄ ልማዴ አይደለም እንዴት ማለት ይችላሉ? I won't eat እሺ አሁንም I won't eat እሺ ችግር የለውም just let me give you the answer it's okay I do not eat ነው የምንለው። I will not eat ካልከኝማ ወደፊቱ ነው አይደለ? you're referring to the modal verb which is will. አሁን አልበላም ስትሉ I do not eat ነው የምትሉት። you see verb to do ሁሉም ቴንሶች ላይ ይከተሏቸው ምክንያቱም verb to doዎች ናቸው ኖትን መሸከም የሚችሉት። alright if you want to make any sentence negative in English ምጨምሩት ምንድነው? ኖት ነው የምንጨምረው ማለት ነው። ስለዚህ ቁርሴን አልበላም ልማዴ አይደለም አላጨስም አልጠጣም ብላችሁ ስታወሩ ልማዳችሁ ያልሆነ ነገር ስታወሩ ኔጌቲቭ ለማድረግ verb to doን ትጎትታላችሁ። alright so verb to doዎችም ምን ላይ ያስፈልጋቸዋል? ቴንስ ላይ ያስፈልጋቸዋል። verb to be verb to do አይቀሩም ማለት ነው። ኦኬ past continuous አገን አይደለ? ከዛ በኋላ simple past የጎደለው ነገር ምንድነው? ታይም ኮንቴክስት አይደል? መቼ ነው የተደረገው ነገር እርግጠኛ አይደላችሁ። በአማርኛ በቅርቡ ምሳዬን በልቻለሁ ምሳዬን ከበላ ቆይቻለሁ እንላለና በእንግሊዘኛ እሱን ማውራት የምትችሉት በፐርፌክት ቴንሶች ነው። 10ኛ ፖይንታችሁ የሚሆነው ምንድነው? ፐርፌክት ቴንሶችን ስታወሩ ነው። ፐርፌክት ቴንስ ዋና አገልግሎታቸው ይሄ ነው። በቅርቡ በልቻለሁ ከበላው ቆይቻለሁ ይሄ ነው ፖይንታቸው። they are very similar to present እና simple past ጋር በጣም similar ናቸው ማለት ነው። ለምሳሌ if you want to say ምሳዬን በቅርቡ በልቻለሁ you're going to have to refer to verb to haveዎች ምንድነው የምታረጉት? verb 3 ለመጎተት verb to have ያስፈልጋቸዋል። ስለዚህ ምሳዬን በቅርቡ በልቻለሁ እንዴት ነው የምትለው? I had eaten my lunch እሺ I have እና I had ምንድነው ልዩነቱ? የትኛው ነው present የትኛው ነው past? had past ነው have ደግሞ present ነው። ስለዚህ ለአሁን ላለሁበት ሰዓት ቅርብ የሚሆነው have ነው had ነው? have ነው። ሶ በቅርቡ በልቻለሁ ስትሉ I have eaten lunch ነው የምትሉት። ከበላው ቆይቻለሁ ከሆነስ? I had eaten my lunch ስለዚህ ፐርፌክት ቴንስ ስታወሩ ማን ይመጣል ማለት ነው? verb to haveዎች ይመጣሉ። so the step ሙሉ ለሙሉ ተሟልቷል ማለት ነው አይደል? in the future ስታወሩ ደግሞ ማንን ነው የምታመጡት? will ነው ማለት ነው which is the modal verb. so እነዚህ በሙሉ አጋዥ verb ናቸው የምንለው ለምክንያት ነው። ምክንያቱም they are all applied here ማለት ነው። alright it's very simple አይደል? okay let's just revise them the steps one more time. part of speech ምን ማለት ነው? የንግግር ክፍሎች right? so noun ምንድነው? ስም pronoun የስም ተኪ አይደለ? so I we she he it ነው ብለን የምናወራው ነው። what is the verb ማለት ግስ ወይ ደግሞ አክሽን right? so ድርጊት ገላጭ መጫወት ከሆነ play መብላት ከሆነ eat ማውራት ከሆነ talk እንደዛ ማለት ነው። alright what about የስም ገላጭ adjective አይደለ? so ረጅም ሰው ቢሆን tall person
አጭር ቢሆን short person exactly so እንደዚህ ብላችሁ እንድታወሩ የሚረዳችሁ it is an adjective ማለት ነው all right እሺ how about adverb ምንድን ነበሩ የቨርብ ገላጮች አይደል ስለዚህ ለምሳሌ ቶሎ ቶሎ መብላት ከሆነ eat quickly ይሆናል ማለት ነው quickly የምትለው ቃል adverb ናት እሺ ቶሎ ብላና ና ብለህስ eat fast and come አይደል so ምንድነው የሚጨመርኩበት conjunction አያያዝ እና and ግን but for ምናምን ብላችሁ እንድታወሩ የሚረዳችሁ ቃላት conjunctions እንላቸዋለን እሺ ወደ ስራ እየሄድኩኝ ነው በለኝ I'm going to work ወደ ምናምን ብላችሁ እንድታወሩ 7 ሰዓት ላይ ሰኞ ላይ ምናምን ብላችሁ እንድታወሩ የሚረዳችሁ ደግሞ ምናሉ prepositions አሉ ማለት ነው what were interjections አጋናኝ አይደለ ስለዚህ wow oh my god ምናምን የምትሏቸው ቃላቶች they are included in the part of speech ማለት ነው ኢሞሽናችሁን ባጭሩ መግለጽ ይችላሉ እነዚህን ካወቃችሁ ቀጣይ የምንሄደው ወደ verb አይነቶች ነው የመጀመሪያው verb to be ወይም የመሆን ግስ ነው አስተማሪ ነኝ I am a teacher አስተማሪ ናት she is a teacher አስተማሪዎች ነን we are teachers so am is are አላይቶ ማወቅ ያስፈልጋል ምክንያቱም we use different pronouns for different people all right so የተለያዩ ሰዎች ምንድነው የምንጠቀመው የተለያየ verb አይነቶች ስለሆነ የምንጠቀመው እነዚህን አላይቶ ማወቅ ያስፈልጋል present እና past አላቸው ነበርኩ ሲሆን ነበርኩ አስተማሪ ነበርኩ I was a teacher ነበርን ሲሆን we were teachers we were ይሆናል ማለት ነው was እና wereን አላይቶ ማወቅ በጣም ያስፈልጋል ከዛ በኋላ አለኝ ነው አለኝ መኪና አለኝ I have a car መኪና አላት she has a car መኪና ነበራት she had a car ይሆናል ማለት ነው all right እሺ ከዛ በኋላ እነዚህን ካወቃችሁ ወደ ምን ይላለን verb to do ላይ አደረኩኝ ምናምን ለምሳሌ የቤት ስራዬን ሰራሁ I did my homework የቤት ስራዬን ሰራለሁ I do my homework ትሰራለች she does her homework exactly do does did present እና past ናቸው በዛ ላይ ደግሞ ለተለያዩ ፕሮናውኖች የተለያየ verb ነው የምትጠቀሙት እነዚህን ማወቅ በጣም ያስፈልጋል ምክንያቱም ቴንስ ላይ እነዚህ ናቸው የሚደጋገሙባችሁ ማለት ነው ከዛ የመጨረሻ ምናለን ሞዳል verb አጋዥ ቨርቦች ናቸው ሲቹዌሽንን ነው የሚገልጹልን እችላለሁ I can ማድረግ አለብኝ I should or have to ከዛ በኋላ ወደፊት ሲሆን I will ይሆናል ማለት ነው all right እሺ ከዛ በኋላ የሚያዩት ምንድነው simple present tense ከዚህ ነው ቴንስ የምትጀምሩት ማለት ነው ሁሉ ጊዜ እንደዚህ አደርጋለሁ ምናምን ብላችሁ እንድታወሩ ለምሳሌ ቁርሴን እበላለሁ ስትለኝ I eat my breakfast አልበላም ከሆነ I don't eat my breakfast as you can see verb to do ተከትለዋችሁ መጡ ማለት ነው እሺ ቁርሴን እየበላሁ ነው I am eating my breakfast I am ተከተለችን present continuous ላይ ማለት ነው እየበላሁኝ ነበር I was eating my breakfast ይሆናል ማለት ነው እሺ ከዛ ቁርሴን በላሁኝ I ate my breakfast so ምን ይመጣል simple past ይመጣል ማለት ነው ከዛ ቅድም እየበላሁኝ ነበር ሲሆን I was eating my breakfast past continuous ደግሞ ማን ተከተላችሁ again verb to beዎች መጡባችሁ ማለት ነው all right ከዛ በኋላ ከበላ ቆይቻለሁ ቅርብ ሰዓት ነው የበላሁት ምናምን ብላችሁ እንድታወሩ ደግሞ የመጨረሻው perfect tenseዎች ያገለግሏቸዋል ማለት ነው so ቁርሴን በቅርብ በልቻለሁ ስትለኝ I ate my lunch I have eaten my breakfast ቁርሴን ከበላ ቆይቻለሁ ከሆነ I ate my lunch I had eaten my breakfast perfect tense ከሆነ የምትጠቀሙት እንደማን ነው verb to have ማወቅ አለባችሁ ምንለው ለዚህ ነው verb to have ካወቃችሁ ከዛ በኋላ ስላለፈው ሰዓት ኮንቴክስት መስጠት ትችላላችሁ perfect tense ቀላል ይሆንላችኋል ማለት ነው እነዚህን 10ን ካወቃችሁ we guarantee you at least 70-80% እንግሊዘኛ at least correctly ማውራት ትችላላችሁ ማለት ነው it was very simple አይደል so እነዚህን በሙሉ ቪዲዮዎች ከየት ጀምሬ ነው ማነበው እንዴት አድርጌ ነው ማገኛቸው የት አገኛቸዋለሁ አምራችሁ አታስቡ you guys make sure to subscribe እኛ ሁሉንም ሰርተንላችኋል ቀስ ብላችሁ እየፈለጋችሁ በፕሌሊስት ይቀመጣል እሱን ማየት ነው thank you so much for watching እስካሁን ድረስ ይሄንን ቪዲዮ ከወደዳችሁት like share comment subscribe በማድረግ የኢሜጅ ፋሚሊ እንዲቀላቀሉ ደወል ምልክቷን መጫን እንዳትረሱ የሚቀጥለው ቪዲዮ እንገናኛለን goodbye